እግዚአብሔር ለጻድቃን ብቻ የሚሰጠው 3 ነገሮች። አንደኛ ምኞታቸውን፣ ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። መዝሙር 145 ቁጥር 19። ጻድቅ ሰው የሚመኘውን ያውቃል። ምኞቱ በእውቀት የተደገፈ እንጂ በስሜታዊነት ብቻ የታለመ አይደለም። ምኞቱም ለእግዚአብሔር ፈቃድና ፍላጎት ቅርብ ስለሆነ እግዚአብሔር ያሰበውን ለመፈጸም በቃሉ ይተጋለታል። እያንዳንዱ የሰው ልጅ የራሱ ምኞት አለው። ጻድቁ ግን ምኞቱን የሚያገኘው ከሁሉን ቻዩ አምላክ ነው። እናም እግዚአብሔር የጻድቁን ምኞት ሲሰጥ የራሱንም ፈቃድ ጨምሮበት ነው። የጻድቅ ሰው የምኞቱ መልስ መገኛው እግዚአብሔር ነው። ሁለተኛ ምልክትን ይሰጣቸዋል። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጠሃቸው። መዝሙር 60 ቁጥር 4። እግዚአብሔር ያስመልጣል ማለት ከሚመጣው ክፉ ነገር አስቀድሞ ምልክትን በመስጠት ያድናል ማለት ነው። ሰማዩ ዝናብ የያዘ ደመና እንዳለው ካየን በዝናቡ ላለመበስበስ ስንል የእግራችንን ፍጥነት በመጨመር ወደምንጠለልበት እንደምንሮጥ ልክ እንዲሁ እግዚአብሔርም እኛ ሳናውቅ ለሚፈልገን ክፉ ነገር እንዳንገኝ አስቀድሞ ምልክትን ይሰጠናል። ክፉ ሰዎች፣ ክፉ ቀናቶች፣ ተስፋ መቁረጥ፣ ሐዘንና ትካዜ፣ ግራ መጋባት፣ ጭንቀትና እረፍት ማጣት፣ የዲያብሎስ ሽንገላና ፈተና የመሳሰሉት እንዳያገኙን በመንፈሱ ምሪት፣ በቃሉ እውነትና ብርሃን፣ የአባትነቱ ድምፅ በሕልምና በራእይ አስቀድሞ እንድንጠበቅ ያስጠነቅቀናል። እነዚህ ምልክቶች የሚሰጣቸው ሰዎች ጻድቃን ወይም እግዚአብሔርን ለሚፈሩት ነው። እግዚአብሔር ጽድቁን በማያይበት ቦታ ጥበቃውን አያኖርምና። ሶስተኛ ንጹሕ የሆነውን በረከት ይሰጣቸዋል። አምላክ ሆይ ስዕለቴን ሰምተሃልና ስምህን የሚፈሩትንም ሰዎች ርስት ለኔ ሰጠህ። መዝሙር 61 ቁጥር 5። ከተባረኩ የእስራኤል ነገሥታት መሃል አንዱ ዳዊት ነው። በረከቱ ግን ከእርሱ በፊት የነበሩት አባቶች እግዚአብሔርን በመፍራት ያከማቹትን ነው የወረሰው። ዳዊት ግፍና በደል ያለበትን ርስት ወይም በረከት የማይፈልግ ሰው ነበር። የዘወትር ጸሎቱም ያንተ ፍርሃት የሌለበት በረከት ወደ ቤቴና ወደ መንግሥቴ አይግባ የሚል ነበር። ዛሬም ቢሆን ጻድቃን በረከታቸውን ከዓለም ሳይሆን ከእግዚአብሔር እጅ ነው የሚቀበሉት። የእግዚአብሔር ስም ባልተቀደሰበት መንገድ የመጣ ባርኮት የጻድቁን ቤት አይባርክም። እግዚአብሔር ጥቂቱን የሚያበዛለት ያ ሰው ጻድቅ ይባላል። እንጀራውንም ከእግዚአብሔር እጅ ይበላል፣ ርስቱንም ከእርሱ እጅ ይቀበላል። በጌታ በኢየሱስ ስም ብሩካን ናችሁ።